ማንበብ ብትጀምርና ብታነብ አንድ አምላክ ያለውን ስላሴ የሚለውን ቁጭ ታረጋለህ። ምክንያቱም ከዶግማ ውጭ ነው ያልኩ እዚህ ጋር የምታነበው ቁጭ ብለህ ብታነብ መጽሐፍ ቅዱስ በራሱ ወዴት እንደሚያደርስ በደንብ አድርገህ ትረዳዋለህ ብዬ ተስፋ አደርጋለሁ። ስለዚህ ኢስላም ብሎ ማለት የነቢያቶች ነው። የነቢያቶች መሆኑን ደግሞ ሌላኛው ማስረጃ የመጨረሻው ማስረጃ አድርጌ ጨርስ ይሄኛውን በነገራችን ላይ አሁን የምናገራቸው ነገሮች ላይ እንትን የምታደርገው የምታክልበት ነገር ካለ ሁሉንም ለወንድሜ ሳላህ ልታቀርብለት ትችላለህ። ወንድሜ ሳላህ በንጽጽሩ ጉዳይ ላይ ከኔም የተሻለ በጣም ጎበዝ ልጅ ነው፣ በጣም የሚሰራ ልጅ ነው። ከሱ ጋር ማውራት ትችላላችሁ። ስለዚህ አሁን ያለው ነገር ምን መሰለክ፣ ወደ ሃይማኖቱ ስንመለስ እነ ነብዩላህ ኢብራሂም እነ ነብዩላህ ሙሳ እነ ነብዩላህ አደም ኢየሱስን አያውቁትም፣ ኢየሱስን አልሰበኩም። የክርስትና እምነት መዳኛና መነሻና መድረሻው ደግሞ በኢየሱስ ማመንና የኢየሱስ ጉዳይ ነው። ከብዙ ክርስቲያኖች ጋር ስከራከርም ደግሞ በኢየሱስ ያላመነና ያልተጠመቀ በኢየሱስ ስም ጥምቀቱን ያልወሰደ ሰው አይድንም የሚለውን ነገር ነው። ወደ ነቢያቶች ጉዳይ ተመልሼ እንትን ስል ደግሞ ከሱ በፊት የነበሩበትን ነገር አናውቅም፣ እሱ ከመጣ በኋላ ደግሞ እሱ አድኗቸዋል የሚል ነገር ነው። ከአንዳንድ ወገኖች ያየሁት ነገር ማለት ነው። ሆነም አልሆነም ነቢያቶች በአጠቃላይ ሲመጡ ወደ ፈጣሪ መንገድ ብለው አንድ አምላክ ብቻ መስበካቸውና የስላሴን ጉዳይ አለማንሳታቸው ስላሴን አንድ አምላክ እንደሰበኩት ስላሴን አለመስበካቸው የስላሴን ጉዳይ በዲቴል አለማስቀመጣቸው ስላሴ የነሱ አስተምህሮት ሳይሆን ከነሱ ኋላ የመጣ መሆኑን ያመላክታል። ኢስላም ደግሞ ከምንም አይነት ሽርክ ሙሉ በሙሉ የጸዳና አንድ አምላክን በብቸኝነት መገዛት የሚለውን ኮንሰፕት ያመጣ እምነት ነው። ያ ነገር ደግሞ ከአደም ጀምሮ ያለ ነው። አደም ያመለከው አንድ አምላክ ነው። ኢብራሂም ያመለከው አንድ አምላክ ነው። ሙሳ ያመለከው አንድ አምላክ ነው። ኑህ ያመለከው አንድ አምላክ ነው። ሁላቸውም ሁለት አምላክ ወይ ደግሞ ሶስት አምላክ አብ፣ ወልድ፣ መንፈስ ቅዱስ ብለው አላመለኩም ሲጀመር። ስለዚህ የነሱ እምነት ወደዚያ ይመለሳል። ያንን ነገር ደግሞ ማስረጃው እንደነገርኩ ከመጽሐፍ ቅዱስም ራሱ ታገኘዋለህ ብያለሁ። ምክንያቱም የስላሴ ነገር ከቀደም ተቢያት ጋር ለማይተከፍ ማለት ነው። ለምሳሌ ዋዚ እዚህ ጋር ሁንኛ እኔ ለምሳሌ ሳመልክ ወይንም ደግሞ እኛ ኦርቶዶክስ እንደ አንድ ኦርቶዶክስ አማኝ ስናመልክ አብን በግሉ አይደለም የምናመልከው፣ ወልድንም በግሉ አይደለም የምናመልከው፣ መንፈስ ቅዱስንም እንደዛው ማለት ነው። ሶስቱ አንድ አምላኮች ብለን ነው የምናመልከው። እሺ አሁን ሶስቱ የተለያዩ አካላት ናቸው ብለናል። ሰማይን በመፍጠር አንድ ከሆኑ ስለዚህ የምናመልካቸው እንደ አንድ አምላክ ነው። ምክንያቱም ሰማይን የሰራው አብም ወልድም መንፈስ ቅዱስም ብለን ስለምናምን ማለት ነው። ምድርን የዘረጋውን በዛው ልክ። ስለዚህ ነቢያቶች ከዛ በፊት የነበሩ ነቢያቶች እንኳን ራሱ አብን ለብቻው ወልድን ለብቻው መንፈስ ቅዱስን ለብቻው ያመለኩበት አጋጣሚ የለም። እውነት ነው። አሁን ግን አብን ወልድንም መንፈስ ቅዱስንም ለየብቻቸው እንዳመለኳቸው ምናልባት አያንተ አረዳድ የመሰለኝ ማለት ነው። እኔም እንደዛ አላልኩኝም፣ ለየብቻቸውም አመለኳቸውም አላልኩም። አንድ አምላክ በማለት ግን አምልከዋቸዋል። ምክንያቱም መለኮታዊ አንድነት ስላላቸው። አይ ቅድምም ብለኝ ነበር የስለማምን ነው ወንሴ ቅድምም ብለኝ ነበር ካልረሳኸው ማለት ነው። ቅድም ያልከኝ ነገር አንድ ግለሰብ አብን ብቻ ካመለከና ወልድና መንፈስ ቅዱስን ካላመለከ ሃይማኖቱ ሙሉ አይሆንም። ነቢያቶቹ ደግሞ ወደ አንድ አምላክ ሲጣሩ እንደነበር በግልጽ የትኛውም ጥቅስ ላይ ብታነብ ታገኛለህ። ወደ አንድ አምላክ ሲጣሩ እንደነበር አንድ አምላክ ማለት በራሱ አብ፣ ወልድ፣ መንፈስ ቅዱስ ነው እያልኩኝ እኮ ነው ሙአዝዬ። እኔ ደግሞ ማለት ነው አንዴ እሺ የቤተክርስቲያን ዶግማ ባይኖርና ስለ ስላሴ ጉዳይ ባትማርና ምንም ስለ ስላሴ ጉዳይ ባይገባ አንድ ሰው መጥቶ አንዱን አምላክ በብቸኝነት ተገዛው ብትባል እንደው ለህሊና ስትል መልስልኝ። ለህሊና ስትል የመጽሐፍ ቅዱስና የመጽሐፍ ቅዱስ ሳይሆን የቤተክርስቲያኒቱ አስተምህሮ ባይኖርብህና ምንም ነገር ሳትሰማ አንድ ሰው መጥቶ አንድ አምላክን በብቸኝነት ተገዛ ብትባል እንደው በፈጠረህ ይዤሃለሁ መልስልኝ። የምትገዛው ሶስት አምላክን እንደ አንድ አምላክ ወይ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ብለህ የምታመልከው ወይስ የሆነ አንድ አምላክ አለ? ያንን አንድ አምላክ በብቸኝነት ነው ማምለክ ያለብኝ ብለህ የምታመልከው? አሁን እኮ እኔ የማመልከው አንድ አምላክን ነው ብያለሁ። ቅድም እንዳልኩ አይደለም አንድ አምላክን አላመልክም። አንድ አምላክ አይደለም ዮሐንስ። አንድ ነገር ልጥቀስልህ ልንገርህ። ኦኬ እሺ። አብና ወልድ አንድ ናቸው እንዴ? ሁለቱ አብና ወልድ አብና በአካላቸው አንድ አይደለም። በአካል አይደለም። በአሰራራቸው አንድ ናቸው። በአሰራራቸው አንድ ናቸው።
እሺ መልካም። ሁለቱም ሁሉንም አዋቂ ናቸው። ሁለቱም አንድ አይነት እውቀት አላቸው። መልካም መልካም። መጽሐፍ ቅዱስ ላይ የሚናገረውን ወንድሜ ሳላህ እስቲ ያምጣልኝ። ስለዚያች ቀን ልጅም ቢሆን ማንም ሊያውቅ አይችልም ከአንድ አብ በስተቀር ነው ያለው። አባት በስተቀር ስለ ምጽአት የተናገረውን ስለ ምጽአት የተናገረውን ኦኬ እሺ አምጣውና እንወያይበት። ሐሳቡ ገብቶኛል። ሐሳቡ ከዚህ በፊት ነው ጥቅሱን ነው የምንነጋገርበት። ጥቅሱን አይ ምክንያቱም ከዛ ቀጥሎ ሊመጣ የታሰበውን ሐሳብ ለለየመለኩት ቀጥሎ የሚመጣውን አይደለም። ልክ ነው። ጥቅሱ መጽሐፍ ቅዱሳዊ ጥቅስ ነው። የምጽአትን ቀን አለማወቁን ነው የሚያስረዳው። ስለዚህ እውቀቱ በራሱ ሙሉ አይደለም፣ የተገደበ እውቀት ነው ያለው የሚለውን ነገር ለኔ ለማስረዳት ነው። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ልጅ ማን የትኛው ነው ልጅ ማለት? ልጅ ማን ነበር? ዮሐንስ የማ ልጅ? ወልድሽ። ልጅም የሚለው ወልድ አይደለ? ኦኬ እሺ። ከአባት በቀር የሚያውቅ የለም ማለት አብ ከኔ ይበልጣል አለ ሌላ ቦታ ላይ። በስጋ ባህሪው ነው ግን ይሄን ተናገረው። የስጋ ባህሪ አብሮት ተጨምሮት ስለነበር ነው። ተረዳኸኝ አይደለ? ምናልባት እዚህ ጋር ግን እንዳብራራ ከፈቀድክልኝ። አሁን ለምሳሌ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ምን ልልህ ነው መሰለ? ሲመጣ ሁለት ነገራቶች አሉት። የመለኮታዊነት ባህሪና የአምላክነት ባህሪና የስጋ ባህሪ። خلاص ወንድሜ ዮሐንስ በቃ خلاص አሁን ተገናኝተናል። በጣም ምርጥ ላይ መተህልኛል ወንድሜ ሳላህ ግባ። እኔ ልውጣ። ጥሩ ቦታ መተሃል አሁን ወንድሜ ሳላህ ጀምር። ሰላም አለይኩም። ሰላም አለይኩም ዮሐንስ። መልካሙን ነገር ወይ ወንድምዬ ፈጣሪ ወደ መልካሙ ነገር እንዲመራ ጸሎቴ ነው። በፈጣሪ ታምናለህ? በእርግጠኝነት በፈጣሪ ታምናለህ አይደል? ምክንያቱም አላህ ቃል በአላህ አላምንም ብለህ እንትን ስለምትል ማለት ነው። በፈጣሪ ስለምታምን ፈጣሪ መልካሙን ነገር ይስጥህ፣ መልካሙን ነገር እውነቱን ያሳይህ እልሃለሁ። ላደረከው ውይይት አመሰግናለሁ። ቴንክ ዩ። እኔም በጣም ነው የማመሰግነው፣ በጣም ከልቤ ነው።